ሰላም ቤተሰብ እንዴት ናችሁ? እኔ ሙቫ ኪንግ እባላለሁ። አሁን ማሳያችሁ ምንድነው ባለፈው ቀን ላይ ስለ ሂፋሚ አሰራርና ምን መስራት እንዳለባችሁ የት ላይ ገብታችሁ ሜሴጅ እንደምትጻጻፉና ሌሎችም ነገሮችን ስለ ሩም ስለ ፋሚሊ ምናምን ሁሉንም አንድ በአንድ አይተናል። አሁን ደግሞ የምናየው ምንድነው ሂፋሚ ላይ ስንጠቀም በብዛት ሰዎችን የሚጠይቁት ምንድነው ኮይን በቀላሉ ሊገኝ አይችልም እያሉ የሚያስቡ ብዙ ሰዎች አሉና ኮይን ደግሞ እንዴት አድርገን እንደምናገኝና የት ቦታ ላይ እንደምናገኘው አንድ ባንድ አሳያችኋለሁ። ከእናንተ የሚጠበቀው ምንድነው ላይክ ማድረግና ኮሜንት ማድረግ። ይህንን ቪዲዮ እንዳያመልጣችሁና የምትፈልጉ ሰዎች ቤተሰብ መሆኑ የምትፈልጉ ካላችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ወደ ቪዲዮ እንሂድ። በመጀመሪያ ላይ የሂፋሚ አካውንታችንን እንደዚህ ጋር አለ ክሊክ እናደርገውና ወደ ውስጥ እንገባለን ማለት ነው። እዚህ ሂፋሚ ላይ እንደዚህ ትናንትና ያየነው ይህንን ሜሴጅ ይባላል። ከሰዎች ጋር የምንጻጻፍበት ይህንን ፎቶ የምንፖስትበት ነው። ይህንን አይተናቸዋል። ይህንን ሂፋሚ ደግሞ ዶላር አፕግሬድ ስናደርግ 0.05 ይህንን ደቂቃ ሲጨርስ ደግሞ 0.01 የምንወስድበት ነው። ይህንን ደግሞ ዳይስ ይባላል። ፖይንታችንን ለመጨመር ጌም የምንጫወትበት ነው። ይህንን አንድ ባንድ አይተነዋል። ይህንን ደግሞ ሩም እንደሆነና ዓለም አቀፍ ሰዎችን የሚጠቀሙበት የምንፈልገውን ሰው ማለት ነው ሰርች ላይ አድርገን ሊሆን ይችላል ወይም ደግሞ እንደዚህ ስክሮል እያደረግን የፈለግንበትን ቤትን የምናገኝበት ነው። ይህንን ደግሞ ፋሚሊ ነው የኛ ግሩፕ ማለት ነው። የኛ ፋሚሊ መክፈት ስንፈልግ ማለት ነው $1 ይጠይቀናል። ይህንንም እንደምንከፍት አይተነዋል ማለት ነው። ይህንን በቀይ መስመር ላይ እየሞላ ያለው አሁን 3365 ያለ ያለው 6000 ሲሞላ ማለት ነው እስከ $20 የሚሞላ ማለት ነው። ክሌም የምናደርግበት ትልቅ እድል እንዳለውም ከዚህ በፊት አይተናል። አሁን የምናየው ምንድነው በአሁኑ ሰዓት የምንመለከተው ምንድነው ኮይን እንዴት አድርገን ነው የምናገኘው። ለምሳሌ እዚህ ጋር ኮይን ጋር 0 አለ ማለት ነው፣ 3 አለ ማለት ነው። እንዴት አድርገን ነው የምንጨምረው ኮይናችን እንዴት አድርገን ነው የምንጨምረው ማለት ነው። ይሄንን ነው የምናየው። ለምሳሌ አሁን ምን እናደርጋለን እዚህ ላይ ሩም ላይ አንድ እንገባና እዚህ ጋር ሩም ያለች አንድ እንገባና ከነዚህ ጋር አንድ ሰው እንመርጣለን ማለት ነው። ለምሳሌ እዚህ ጋር 3 ሰዎች አሉ። ከዚህ ላይ እንገባና ከዛ ምን እናደርጋለን እዛ ላይ ውስጥ ገብተን ማለት ነው የት ቦታ ላይ ኮይን እንደምናገኝ ማለት ነው አሳያችኋለሁ ማለት ነው። እዚህ ላይ ስንገባ ማለት ነው እንደዚህ ያመጣልናል። እንደዚህ ሲያመጣልን እነሱ ያወሩ ነው እንደዚህ ማለት ነው። አክሴፕት ብለን መግባት እንችላለን። እዚህ ላይ አንድ አክሴፕት ብለን ወደ ውስጥ እንገባለን። አሁን ኮይን የምናገኝበት ቦታ ላይ የትኛው ነው? እዚህ ላይ ምንም መንካት የለብንም ማለት ነው። እሱ ወደ ጌም ምናምን ያስገባናል። ከዚህ አንዴ እንወጣና ይሄንን ሚዩት አድርገን ኮይን የምናገኝበት ቦታ ምንድነው? እዚህ በኩል ላይ የሚቀያየር ነገር አለ። ቦስ ድሮፕ የሚል አለ። እዚህ ጋር ጎልድ ኦዲሰይ የሚል አለ፣ ወይም ደግሞ ጎልድ ራሽ ጆርኒ የሚል አለ። ለምሳሌ እዚህ ላይ ጎልድ ራሽ ጆርኒ የሚለውን አንድ ክሊክ እናደርገውና እዚህ ውስጥ የሚያድግ ሌቭል አለ። ለምሳሌ ይህንን ሌቭል እንደምትመለከቱት ከ21 ማለት ነው ወደ 22 ትንሽ ቀርቶታል ሊሞላ ማለት ነው። እዚህ ላይ በጣም በርካታ ኮይኖችን የምናገኝበት ቦታ ነው። ይህንን በአሪፍ ሁኔታ አድርጋችሁ ነው ማየት ያለባችሁ። እዚህ ጋር ሌቭል 1 ስንገባ ማለት ነው ጎልደን ሳንድስ 10 ኮንፊርም እናደርገዋለን። ይሄ ደግሞ ብሉ ዊንግስ ለ3 ዴይ ፍሬም ነው እንወስደዋለን። እዚህ ብሉ ዊንግስ ለ3 ቀን ኮንፊርም አድርገን እንወስደዋለን። ይሄንን ጎልደን ሳንድስ የሚባል ይሄንን አንደኛው ምንድነው የሚጠቅመን እዚህ ላይ ሪዲም የሚለውን ስንገባ ማለት ነው። እዚህ ጋር ሪዲም የሚለውን ስንገባ እዚህ ላይ በጣም ነው የሚጠቅመን። ምክንያቱም ይሄንን እኔ 40 ሰብስቤያለሁ። ለምሳሌ እዚህ ላይ 20 አለች። ለምሳሌ ይሄንን እቺን ክሊክ አረጋትና እዚህ ጋር የሆነ ቦክስ አለ። አንዱ ስትወስዱ ማለት ነው ለ3 ቀን ሞት ይሰጣችኋል፣ ለ7 ቀን ደግሞ ፍሬም ይሰጣችኋል። ጉግል ፍሬም ደግሞ ለ1 ቀን ይሰጣችኋል ማለት ነው። በመቶ ብናደርገው በመቶ ብንሞክረው ደግሞ ይሄንን ባክአፕ ጊፍት
በጊፍት መልኩ 3 ጊፍቶችን እና 4 ጊፍቶችን ይሰጠናል ማለት ነው። በመተው ይህንን ሰብስበን ማለት ነው በመክረው አሪፍ ውጤት እናገኝበታለን ማለት ነው። እዚህ አዋራ ላይ ገብተን እዚህ ላይ እየወረደ እንደዚህ ማለት ነው እየወረደ እዚህ ጋር እንደ ዶላር አይነት ይሰጠናል። እዚህ ስንወርድ ደግሞ የ170 ኮይን የሚሆን ጎልደን ዎች ይሰጠናል ማለት ነው። አያችሁት? እዚህ ላይ ምን አለ? የ170 ኮይን ጊፍት እየሰጠን ነው ማለት ነው። ጊፍት ከሰዎች ጋር ስንቀያየር ሌቭላችን እያደገ ይመጣል ማለት ነው። እዚህ ላይ ደግሞ ጎልድ ኮይን 50 ኮይንስ ይላል ማለት ነው። ይህንን ኮንፊርም ስናደርገው ወደ ዋሌታችን 50 ኮይን ያልፋል ማለት ነው። እንደዚህ ስንጨርሳቸው ማለት ነው በቃ ስክሮል እያደረግን ኮይኖችን በቃ እዚህ ላይ በጣም ነው የምንሰበስበው ማለት ነው። በቃ ሌቭላችን ባደገበት ቁጥር 50 ኮይን እንወስዳለን። እያደገ ሲመጣ ደግሞ እንደዚህ 100 እንወስዳለን። እያደገ ሲመጣ ደግሞ እንደዚህ 200 እንወስዳለን ማለት ነው። እዚህ ላይ በጣም ነው መስራት ያለብን። እዚህ ላይ መበርታት አለብን ማለት ነው። ሌላኛው ምንድነው? ከዚህ ጋር እንድንወጣና እዚህ ጋር ተመልሰን እዛው ላይ እዚህ ላይ ያለ ማለት ነው። እዚህ ላይ አንዲት እንትን አለች። እቺ ቅድም ላይ እዚህ ላይ ነበር የምንወስደው የነበረው እዚህ ላይ ነበር። አሁን የምንወስደው ደግሞ እዚህ ላይ ነው። እዚህ ላይ ተመልሰን ወደ ኋላ ጎልድ ኦዲስ የሚለውን አንዴ እንገባና እዚህ ገብተን ደግሞ እንደዛ እንደ ቅድም እንዳየነው ማለት ነው እንደዚህ ሌቭል የሚያድጋለ ማለት ነው። እዛ ላይ 21 ሌቭል ደርሰን ነበር። አሁን ደግሞ 17 ሌቭል ላይ ያለን። እዚህ ላይ ደግሞ ምንድነው የምንወስደው የሚለውን እዚህ ጋር የራይት ምልክት አለ ማለት ነው። እሱን አንዴ ክሊክ እያደረግን አብረን እናየዋለን ማለት ነው። እንደዚህ አድርገን ይህንን አንድ ዳዶ ሰጥቶኛል። እዚህ ላይ ደግሞ የሆነ ለአንድ ቀን የሚሆን ፍሬም ሰጥቶኛል። እዚህ ሶስተኛው ደግሞ የ10 ኮይን ጊፍት ሰጥቶኛል። በዚህ በአራተኛው እሱ ነው የለርት ማለት ነው። የአንድ ቀን እንትን ነው። እዚህ ዳዶ ሰጥቶኛል። እዚህ ጋር 20 ኮይን አግኝቻለሁ። እዚህ ላይ አሁን ቅድም ላይ 50 አግኝቼ ነበር። አሁን 20 70 ሆኖልኛል። እዚህ ጋር ለ3 ቀን ከለርፉል ሪቦን ሰጥቶኛል። እዚህ ጋር ዳዶ ሰጥቶኛል። እዚህ ጋር የዶላር ምልክት ሰጥቶኛል። ዶላር ይገባልኛል ማለት ነው። እዚህ ፋሚሊ ቡብል ሰጥቶኛል። እዚህ ጋር እንደ እያልን ማለት ነው 50 ኮይን አሁን እዚህ ጋር አንድ 20 ሪኬች በቃ እንደዚህ ስክሮል ያደረገ ማለት ነው ስንወስዳቸው ማለት ነው። በቃ በጣም በርካታ የሆኑ ኮይኖችን የምናገኝበት ትልቅ እድል ነው። ይህንን እንዳያመልጣችሁ ሁላችሁ ማለት ነው። ይህንን ፋሚሊ እንደምትጠቀሙ ተስፋ አደርጋለሁ። እንደዚህ እያደረጋችሁ ማለት ነው ኮይናችን እየሰበሰባችሁ እናንተም ፈታ ማለት ትችላላችሁ ማለት ነው። ይመቻችሁ።